አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚዙ ቻናል ተመልካቾች እንዴት አላችሁ? ደህና ናችሁ ወይ? እንዴት አላችሁ? ባላችሁበት የአላህ ሱብሃነሁ ወተዓላ ሰላም እዝነት ርህራሄ ይላችሁ ላለሁኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ከባለፈ በቀጠለ ታሪክ ማለት ነው። አቲካ ክፍል 2 የሚለውን ይዤ መጥቻለሁ። እስከ መጨረሻው ተከታተሉኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻው ካያችሁ ላይክ ሳታደርጉ እንዳትወጡ። እንዲሁም አስተያየትና ሀሳብ ካላችሁ ደግሞ ኮሜንት ስር አስቀምጡልኝ። ወዛኩሙላሁ ኸይር። ከባለፈ የቀጠለ አቲካ ክፍል 2 ቆንጆ ናት፣ ግን ያገባት ሁሉ ሸሂድ ነው። ሰይድና አቡበክር ስዲቅ ረዲየላሁ አንሁ ፍታት የሚለውን ቃል ልክ ካፋቸው እንዳወጡት ልጃቸው አብደላህ የሰማውን ማመን አቃተው። በህልሜ ነው ወይስ በውኔ? ለአንድ አፍታ ብዙ ነገር በአእምሮ ተመላለሰ። ፍታት? ማንን ነው የምፈታት? አብሬያት እየዋልኩ አብሬያት እያዳርኩ እንኳን ናፍቆቷን አልቻልኩትም። ፍቺ የሚባል የብረት አጥር ሲለያየን ምን ልሆን ነው ይላል። ምን አጠፋሁ? እርሷስ ምንድን ነው ወንጀሏ? የአላህ ድረስልን በማለት እያሰበ ሳለ በል እያየሁህ እየሰማሁ ሂድና ፍታት የሚለውን የአባቱን ትዕዛዝ ያዘለ ንግግር ካለበት ውዥንብር ውስጥ ይቀሰቅሰዋል። አብደላህ ረዲየላሁ አንሁ ነፍሱን ካወቀ ቀን ጀምሮ አባቱን አንድ ነገር እምቢ ብሎት አያውቅም። አንድ ቀን አባቱ ላይ አምጾ አያውቅም። ለአባቱ ሁሌም ታዛዥ ነበር። ዛሬ ግን ሊገባበት የማይፈልገው ሁለት መንገድ ከፊቱ ድቅን አለበት። አባቱን ማጣት አይፈልግም፣ ፈጽሞ የማይታሰብ ነገር ነው። ነገር ግን የእርሱ ሕይወት ከሚወዳት ሚስቱ ተለይቶ መኖር መሰቃየት መሆኑን እየተረዳ የአባቱን ሀቅ አስበልጦ ወደ ሚስቱ እየተራመደ ሳይሆን እግሩ እየሳበው ራሱን እንደ ሳተ ሰው በሕይወቱ ለመጀመሪያ ጊዜ ለመናገር እንደጀመረ ሕፃን በተወሳሰበ አንደበት ለሚስቱ ፈትቼሻለሁ አላት። ያ አላህ! ሚስቱም የሰማችውን ማመን አቃታት። ከጥቂት ጊዜ በፊት አብደላህ ይነግራት የነበረውም ባል ለሚስቱ ያለውን ፍቅር፣ አክብሮትና እዝነት የሚገልጽ ቃላቶችን ሲነግራት ነበር። ግን አሁን ለምን ፈታኝ ብላ ትጠይቃለች። ምን አጠፋሁ? ባሌ ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠረውና ልታቆመው የማትችለውን እንዳሻው የሚወርድ እንባ ፊቷን አጥለቀለቀው። አብደላህና ሚስቱ ከተፋቱ በኋላ ስለተለያዩ የሁሉም ሁኔታ በጣም ያሳዝንና የሚያሳስብ ነበር። አሁንም ይህን ታሪኳን የዘገበው ሰውዬ የአብደላህን ሁኔታ ሲገልጽ አብደላህ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማን የሚመስል ጥቁር ቀናቶች ነበር ይላል። አሁን አብደላህ እያደር ሲሄድ ህይወቱን ለምን ወዳልፈለገበት መንገድ እንዳመራ ሰበቡን መመራመር ጀመረ። ችግሩ ምኑ ላይ እንደሆነ ወዳው ይደርስበትና በህይወቱ የሚጠበቅበትን ሀቆች ለሁሉም ሊሰጥና ሊያዳርስ ለራሱ ቃል ገብቶ ይነሳል። ባለቤቱም ከአብደላህ ጋር የነበራትን ትዳር ያሳለፈችውን ጊዜያት መለስ ብላ ስታስበው ባሏን በኸይር ነገር በኢባዳውና በኑሮ ማበረታታት ሲገባት ከሁሉም ነገር እርሱን መሽጉል ወይም ቢዚ ማድረጓ ተሰማት። አንድ ቀን ሌሊት ሰይዲና አቡበክር ረዲየላሁ አንሁ የሌይልን ሰላት በቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች ልጃቸውን የአብደላህን ድምፅ ይሰማሉ። ልጃቸው አብደላን ምን ሲል ሰምተውት ይሆን? በቀጣይ ክፍል የምናየው ይሆናል። ይህን ታሪክ ከወደዳችሁት ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። በቀጣዩ ደግሞ 3ኛውን ክፍል ይዤላችሁ እመጣለሁኝ።
ስለምታበረታቱኝ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።